ሰላም የተወደዳችሁ የሆሳና ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም ደግሞ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ደግሞ ለየት ያለ ነው። ከሳምንታት በፊት ለቅቄላችሁ ነበረ የምርጫ ውድድርን በተመለከተ። አሁን ደግሞ የኢትዮጵያ ምርጫ ቦርድ ይፋ ባደረገው መሰረት የሰባተኛው ሀገራዊ ጠቅላላ ምርጫ ውሳኔ አስተላልፈዋል። ኢትዮጵያ ምርጫ ቦርድ ይህ ውሳኔ ምን ይላል? የሰባተኛው ጠቅላላ ሀገራዊ ምርጫ ብልጽግና ፓርቲ በከፍተኛ ነጥብ አሸንፏል ይላል። ምንድነው? ብልጽግና ፓርቲ በጠቅላላው ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት 438 የመቀመጫ ቦታዎችን በማግኘት አሸንፏል ይላል። ስለዚህ እንደተነጋገርነው ነው። የሚመርጠው እግዚአብሔር ነው። ሀገርን የሚመራው እግዚአብሔር ነው። ሀገርን የሚጠብቀው እግዚአብሔር ነው። ምክንያቱም እግዚአብሔር ሀገርን ካልጠበቀ ጠባቂ በከንቱ ይደክማል የሚል ቃል አይተናል አይደለ? ስለዚህ የዘንድሮ ምርጫ ገዢው ፓርቲ ብልጽግና ፓርቲ ያሸንፋል ማለት ነው። ስለዚህ አሁን ምንድነው ስራው? ስራው ይቀጥላል። ስራው አሁንም የእግዚአብሔር ስራ ነው። ስለዚህ እናንተ ደስታችሁን መግለጽ ትችላላችሁ። ምክንያቱም ሀገር ስትለወጥ ደስ የማይለው የለም። ሀገር ስትቀየር ደስ የማይለው የለም። ስለዚህ ጸሎታችሁ ፍሬ አፍርቷል ማለት ነው። ስትጸልዩ የነበራችሁ፣ ስለ ሀገራችሁ ስታነቡ የነበራችሁ እናቶች፣ ስለ ሀገራችሁ ስታነቡ የነበራችሁ አባቶች ጸሎታችሁ ፍሬ አፍርቷል ማለት ነው። ስለዚህ ብልጽግና ፓርቲ በከፍተኛ ድምፅ አሸንፏል ማለት ነው። አሁን ምንድነው የምናደርገው? አሴ ክርስቲያን እንደተባባልነው ብዙ ስራዎችን መስራት አለብን። በቃ ወንጌል በጣም መሰራት አለበት። ምክንያቱም ክርስቶስን የማያውቅ ትውልድ በጣም በጭካኔ ተነስቷል። ሰይጣንም በጭካኔ እየሰራበት ያለበት ጊዜ ነው። ወጣቱን መረን እያደረገው ነው። ወጣቱን አልባሌ ቦታ እንዲገኝ እያደረገው ነው። ስለዚህ በጣም ሰፊ ስራ መሰራት አለበት። ብዙ ስራዎችን መስራት አለብን ብዬ አስባለሁ። ስለዚህ በርቱ። ዛሬ ይሄንን ቪዲዮ ለመናገር ነው ወደ እናንተ የመጣሁት። እወዳችኋለሁ። ያው ቪዲዮ አጠር እንዳለ አውቃለሁ። ሰሞኑን ደግሞ ስላልተመቸኝ ነው በመሀል ቪዲዮ ያለቀቅኩት። እግዚአብሔር ደግሞ ይረዳኛል። ቪዲዮዎችን ቶሎ ለቅላችኋለሁ። ይሄንን የምስራች ላበስራችሁ ነው የመጣሁት። እግዚአብሔር ሀገሬን ይጠብቃት። እግዚአብሔር እናንተን ይጠብቃችሁ። እግዚአብሔር ሀገሪቷን የሚመራውን ጠቅላይ ሚኒስትሩን ይጠብቀው። ሁላችሁም ባላችሁበት ሰላም ሁኑ። ቻው